የባርሴሎና የልብ ምት ፔድሪ በአስደናቂ ስኬት መንገድ እየተጓዘ በሚገኘው የባርሴሎና የውድድር ዘመን ከአሰልጣኙ ሃንሲ ፍሊክ በመቀጠል የቡድኑ ዘዋሪ ፔድሪ ነው ቢባል ስህተት አይሆንም። ጥበበኛው አማካይ ከሚያሰቃዩት ጉዳቶች ርቆ በሃንሲ ፍሊክ ውብና አሸናፊ ቡድን ውስጥ ዋናው ሞተር ሆኗል። ፔድሪ በካታሎኒያ ከስኬቶች ጎን ለጎን ብዙ ውጣ ውረዶች አሳልፏል። በሮናልድ ኩመን የአሰልጣኝነት ዘመን በ18 ዓመቱ ከላስ ፓልማስ በ5 ሚሊዮን ዩሮ የተገዛው የቴነርፌ ተወላጁ የመጀመሪያ የውድድር ዘመን አስደናቂ ብቃቱ ከአቅሙ በላይ ብዙ እንዲጫወት አድርጎት ከዛ በኋላ ላጋጠሙ በርካታ ጉዳቶች አጋልጦታል። ኮፓ ዴላሬን ላሸነፈው ቡድን ከ50 በላይ ጨዋታዎች ሲያደርግ በዩሮ 2020 እስከ ግማሽ ፍጻሜ በሁሉም ጨዋታዎች ተጫውቷል። ይህ አልበቃ ብሎት በኦሊምፒክም ተጫውቷል። ፔድሪ ከዛ በኋላ በጉዳቶች ብዙ ቢሰቃይም ያለፈውን አውሮፓ ዋንጫ ማሸነፍ ችሏል። የ22 ዓመቱ ስፔናዊ ያለፉት ዓመታት ጉዳቶቹና ብዙ አለመጫወቱ በእድገቱ ላይ ጥርጣሬ ቢያስነብቡበትም ዘንድሮ ግን ከጉዳቶች ርቆ አስደናቂ አቋም እያሳየ ይገኛል። የውድድር ዘመኑ ሳይጠናቀቅም በባርሴሎና ቤት ብዙ ጨዋታዎች ያደረገበት የውድድር ዘመን ሆኖለታል። በሃንሲ ፍሊክ ስር ወደ ኋላ ተስቦ ከጥልቀት እየተነሳ የሚገኘው ፔድሪ እይታው፣ ፈጠራውና ታታሪነቱ ለቡድኑ ትልቅ አቅም ሆኗል። አዲሱ ቦታውም የእንቅስቃሴ ፍጥነትን እንዲመራ፣ ቁጥጥር እንዲኖረውና ወደ መሪነት እንዲያድግ ረድቶታል። ፔድሪ የአስደናቂ ብቃቱ ባሎንደርን እንዲያለምም እያደረገው ይገኛል። በእርግጥ የቡድን ጓደኞቹ ራፊናና ያማልም ተመሳሳይ ብቃት ደረጃ ላይ ይገኛሉ። የእርሱ በጎሎችና የመጨረሻ ኳሶች ዝቅ ማለትም የብዙዎቹን ትኩረት እያሳጠው ይሆናል። ነገር ግን የመጨረሻው አሸናፊ የተከላካይ አማካዩ ሮድሪ መሆኑን ስናስታውስና ባለፈው ቅዳሜ በኮፓው ፍጻሜ መክፈቻውን ጎል በድንቅ መንገድ ማስቆጠሩን ስንመለከት በትልልቅ ጨዋታዎች የመጉላት ልምዱን ስናስብ ቡድኑ በስኬት ካጠናቀቀ ፔድሪ የግል ክብሮችንም የሚያሸንፍበት ሁኔታ ሊኖር ይችላል። የሌቫንዶቭስኪ ተተኪ ፌራን ቶሬስ ከ3 ወራት በኋላ 37 ዓመትን የሚደፍነው ሮበርት ሌቫንዶቭስኪ አሁንም ከዓለም ምርጥ አጥቂዎች ተርታ የሚያሰልፈው ብቃት ላይ ይገኛል። በዚህ ውድድር ዘመን ብቻ 40 ጎሎች ያገባው ፖላንዳዊው በባርሳ ማሊያ 100 ጎሎች ለመድረስ የሚቀረው አንድ ብቻ ነው። ይህንን ለማድረግ ግን በቅድሚያ ከጡንቻ ጉዳቱ ማገገም ይኖርበታል። እስከዛው ድረስ ክለቡ ባርሴሎናም ሌሎች አማራጮችን ለመመልከት ተገዷል። በቻምፒየንስ ሊግ ጉዟቸው አንድ ጨዋታን ብቻ የጀመረው ፌራን ቶሬስ የዚህ ትልቅ ተጠቃሚ ነው። የቀድሞ የማንቸስተር ሲቲ ተጫዋች የኤል ክላሲኮ ኮከብ ሆኖ በተመረጠበት የቅዳሜ ኮፓ ዴላሬ ፍጻሜ የውድድሩ ከፍተኛ ጎል አግቢ ያደረገውን ጎልም አስቆጥሯል። የበለጠ ትኩረት በመስመር ተጫዋቾቹ ላሚን ያማልና ራፊና ላይ ቢያርፍም በሚዋልል እንቅስቃሴው ቶሬስ ለሃንሲ ፍሊክ ቡድን ሌላ የማጥቃት አማራጭን ይሰጣል። በመጪው ክረምት ባርሴሎና ወደፊትም በማሰብ ለሌቫንዶቭስኪ ምትክ የሚሆን አጥቂን ፍለጋ ገበያ እንደሚወጣ ይጠበቃል። በሁለቱ መስመሮች ከመጫወት ፉክክር ይልቅ በፊት አጥቂነት መሰለፍ ለፌራን ቶሬስ የበለጠ የጨዋታ ጊዜን ይፈጥራል። በቀጣዮቹ ጨዋታዎች የፒቺቺ ከፍተኛ ጎል አስቆጣሪን የሚተካበት መንገድ የባርሳ ቆይታውን ጭምር ይወስናል። የኢንተር ጠጣር የተከላካይ መስመር ደግሞ ከፈተናዎች ሁሉ የላቀው ሊሆን ይችላል። በመልሱም ጨዋታ ከኢንተር ሚላን ጠንካራ ተከላካዮች ጋር ይህ ተጫዋች ይፋጠጣል። ባስቶኒ እና ኩባርሲ የግማሽ ፍጻሜ ተፋላሚዎቹ። በመካከላቸው የ8 ዓመታት ልዩነት አለ። ለመሃል ተከላካዮች ግን የአሌክሳንድሮ ባስቶኒ ዕድሜ ገና ከዚህም ከፍ ባለ ብቃት መጫወት የሚችልበት ነው። ምርጥ ተከላካዮችን በማፍራት የማትታማው ጣሊያን የወቅቱ ኮከብ ባስቶኒ ያላት፣ በስፔንና ባርሴሎና ደግሞ ታዳጊው የመሃል ተከላካይ ከ2024 መጀመሪያ አንስቶ ብቅ ብሏል። ፓኡ ኩባርሲ። በደሴቷ ኢባዛ አቅራቢያ የተወለደው ኩባርሲ የባለብዙ ልምዶቹ ሮናልድ አራውሆና አንድሪያስ ክሪስተንሰን ጉዳቶችን ያስረሳ ብቃት አሳይቷል። በኤል ክላሲኮ የኮፓ ዴላሬ ፍጻሜ ምሽትም ለፔድሪ ጎል መገኘት ምክንያት የነበረውን እንቅስቃሴ ኳስ በማስጣል የጀመረበት መንገድ ብዙ አስወድሶታል። ገና በ18 ዓመቱ ለወጣት ተጫዋቾች ፈታኝ በሆነው የመሃል ተከላካይነት ሚና እርጋታና ብስለትን አክሎ ነግሷል። በንጽጽር ባስቶኒ ከ2019-20 የውድድር ዘመን አንስቶ የኢንተር ሚላን የተከላካይ መስመር ቁልፍ ተጫዋች ነው። በአንቶኒዮ ኮንቴ ስር የጀመረው የለግላጋው ተከላካይ ስኬት በሲሞኔ ኢንዛጊ አጋዥነት ይበልጥ ጎምርቷል። በአውሮፓ ቻምፒየንስ ሊግ በግማሽ ፍጻሜ የመጀመሪያ ዙር ጨዋታ ከባርሴሎና ጋር ሲጫወት 250ኛ ጨዋታውን ለክለቡ ያደረገው ባስቶኒ መጥፎ ሳምንታት ላሳለፉት ኑራጅሮቹ የቻምፒየንስ ሊግ ተስፋን ለመስጠት እስከ መጨረሻው ይታገላል። የወደፊቱ ኮከቦች በግዙፍ መድረክ ደምቀው ለመታየት ይፋለማሉ።